ሰላም ጤና ይስጥልኝ የጌታ ቤተሰቦች እንዴት ናችሁ? እኔ ወንድማችሁ አገልጋይ ገለቲሳ ነኝ። የእግዚአብሔርን ሐሳብ የእግዚአብሔርን ቃል አብረን ዛሬ እንከፋፈላለን። ስለዚህ ይሄን ቪዲዮን የምትመለከቱ ሁላችሁም ይሄን ቪዲዮን ሼር አድርጉልኝ፣ ኮሜንት አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ለጓደኞቻችሁ ደግሞ አዳርሱልኝ። ዛሬ በልቤ ውስጥ ያለው የእግዚአብሔር ሐሳብ በመዝሙረ ዳዊት ምዕራፍ 40 ቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አብረን እንካፈላለን። የእግዚአብሔር ቃል እንደዚህ አነባለሁኝ። ቆይቼ የእግዚአብሔርን ደጅ ጠናው፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋትም ጉድጓድ ከረግረግ ጭቃ አወጣኝ። አዲስ ዝማሬ ለአምላካችን ምስጋና ባፌ ጨመረ ብሎ ይናገራል። ክብር ለጌታ ለኢየሱስ ይሁን። ዳዊት በዚህ ስፍራ ላይ የምናገረው ቆይቼ የእግዚአብሔርን ደጅ ጠናው ይላል። ታውቃላችሁ ብዙ ደጆች አሉ በምድር ላይ ሊጠኑ የሚገቡ ወይንም ደግሞ እንደ ሰው ልጅ የምንቆይባቸው መፍትሄ ፈልገን የምንሄድባቸው ደጆች አሉ። እኔና እናንተ ለጥያቄዎቻችን ወይንም ደግሞ መልስ ይሆነናል ብለን የምንፈልጋቸው ብዙ ደጆች አሉ። የሰው ደጅ አለ፣ የዘመድ ደጅ አለ፣ የባለሀብት ደጅ አለ፣ የእብንተው አዋቂ ብለን የምናስበው ደጅ ራሱ አለ። ነገር ግን ዳዊት በዚህ ስፍራ ላይ የሚናገረው አንድ ደጅ ጠናው አለ። ቆይቼ ጊዜ ወስጄ አንድ ደጅ ጠናው አለ። ይህ ደጅ አለ የአምላኬ የእግዚአብሔር ደጅ ነው አለ። የሰው ደጅ አይደለም፣ የአዋቂ ደጅ አይደለም፣ የጓደኛ ደጅ አይደለም፣ የባለሀብት ደጅ አይደለም። የእግዚአብሔርን ደጅ ቆይቼ አለ ጠናው አለ ቆየው አለ። አረ ኢየሱስ ክርስቶስ ያደና። ታውቃላችሁ ብዙ ደጆች እንኳን ቢኖሩም ሁሉም ደጆች ለኛ ጥያቄ መልስ የላቸው። ለኛ ጥያቄ መልስ ያለው የእግዚአብሔር ደጅ ብቻ ነው። እህቶችና ወንድሞቼ አሁን ላላችሁ ህይወት፣ አሁን ለምትኖሩት ኑሮ፣ አሁን ለሚቀጥለው ህይወት መልሳችሁ ያለው የእግዚአብሔር ደጅ ጋር ነው። ብዙ ደጆች ቢኖሩም እንደውም የሆኑ የተማመንባቸው ደጆች እንኳን ቢኖሩ ወይም ደግሞ የተመካንባቸው ደጆች እንኳን ቢኖሩ እነዛ ደጆች ለኔና ለእናንተ ሙሉ መልስ የላቸው። ነገር ግን ይህን ደጅ ለየት የሚያደርገው አንድ ነገር ነው። ይህን ደጅ ለየት የሚያደርገው አንዱ ነገር ምንድነው ካላችሁ መቆየት የሚባል ነገር። መቆየት ይህ ደጅ አንድ ነገር ያስከፍላል። ምንድነው ካላችሁ መቆየት። ክብር ለጌታ ለኢየሱስ ይሁን። ቆይቼ የእግዚአብሔርን ደጅ ጠናው፣ ከዛስ እርሱም ዘንበል አለልኝ ይላል። ኢየሱስ ክርስቶስ ጌታ። ክብር ለጌታ ለኢየሱስ ይሁን። እኔና እናንተ በህይወታችን የሚቆይ ነገር አንፈልግም። እግዚአብሔር አምላክ ከኔና ከናንተ ምንድነው የሚፈልገው ካላችሁ በደጁ መቆየት፣ በፊቱ መቆየት፣ እግዚአብሔርን በትዕግስት መጠበቅ። እሱን በትዕግስት እንድንጠብቀው እግዚአብሔር አምላክ ይፈልጋል። አሁን ቆም ብላችሁ ያልተመለሰ የእናንተን ጥያቄ ብትመለከቱ ወይንም ደግሞ ያልተመለሰ የእናንተን ቋጠሮ፣ ያልተፈታ ቋጠሮ፣ ያልተመለሰ ጥያቄ ብትመለከቱ ለምንድን ነው ያልተመለሰው ብላችሁ ብትጠይቁ፣ ራሳችሁን ብትጠይቁ በመቆየት ውስጥ ወይንም ደግሞ በመዘግየት ነገሩን አንጠብቀው። በመቆየት ነገሩን አንጠብቀው። እግዚአብሔር ከኔና ከናንተ ምን ይፈልጋል? መቆየት። ለምንድነው እግዚአብሔር አምላክ ለምንድነው የሚቆየው? ለምንድነው የልባችንን አያውቅም ወይ? እግዚአብሔር አምላክ ፍላጎታችንን ጥያቄያችንን አያውቅም ወይ? ለምንድነው የሚቆየው? እንዲቆይ እግዚአብሔር ለምን ፈለገ? እግዚአብሔር እንዲዘገይ ለምን ፈለገ? በህይወታችን እየሆነ ያለውን ነገር ለሌላው እየሆነ ለኔ ለምንድነው የማይሆነው? ለጎረቤት እየሆነ ለምንድነው ለኔ የማይሆነው? ለጓደኛ እየሆነ ለምንድነው ለኔ የማይሆነው? ለምንድነው የኔ ጉዳይ ብርቅ የሆነበት? ለምንድነው እግዚአብሔር ለኔ ነገር የሚያቆየው? እግዚአብሔር ደጁ ውስጥ ለዛውም ሩቅ እኮ አይደለም ደጁ ጋር ለምንድነው እግዚአብሔር የሚያቆየኝ? ለምንድነው እግዚአብሔር አምላክ ጥያቄን ወዲያውኑ የማይመልስልኝ? ለሌላው እየመለሰ በኔ በኩል አልፎ ተሻግሮ በኔ እጅ ለሌላው መልስ እየሆነ በኔ በኩል አልፎ ሌላውን እየመከረ ሌላውን እየመገበ ሌላውን እየሰጠ ለኔ ለምንድነው እግዚአብሔር አምላክ መሆን ያቃተው? ለምንድነው በኔ ጉዳይ ላይ የሚቆየው ብላችሁ የምትጠብቁ ካላችሁ እግዚአብሔር እንድትቆዩ የሚፈልገው እግዚአብሔር ራሱ እንድታውቁት ስለሚፈልግ ነው። ክብር ለጌታ ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እናንተ አስቡት፣ አጠገባችሁ ላለው ሰው ነገር እየተመለሰ እንደሚፈልገው ከናንተ በላይ የሆነ ከኋላችሁ ጀምሮ ከፊታችሁ እየጨረሰ እናንተ ብላችሁለት በሩ እየተከፈተ፣ እናንተ ጸልያችሁለት፣ እናንተ ደግሞ ጠርታችሁለት መንገዱ እየተስተካከለ፣ እጁ ላይ ያለውን እንኳን እግዚአብሔርን እየለመናችሁ፣ የሰው አሁን ጓደኛችሁ እጅ ላይ ያለውን እንኳን እየጠየቃችሁ፣ እናንተ ጠይቃችሁለት ለሱ እየሆነ ያን ያክል እግዚአብሔር ሊቆይ ይችላል።
ያን ያክል እግዚአብሔር ይቆያል። ክብር ለጌታ ለኢየሱስ ይሁን። በእኔና በእናንተ ውስጥ በእግዚአብሔር ደጅ ውስጥ መቆየት እግዚአብሔርን ያስተዋውቀናል። እንደገና እግዚአብሔርን ያስተዋውቅሻል። እንደገና እግዚአብሔርን እንደገና እንድታውቀው ያደርጋል። ኢየሱስ ያድናል። ክብር ለጌታ ለኢየሱስ ብቻ ይሁን። ስለዚህ እኔና እናንተ እስከምን ድረስ እንቆይ በዚህ ደጅ? ዳዊት ቆይቼ እግዚአብሔርን ደጅ ጠናው አለ። ጠንቼ ባዶ እጄን ወደ ቤት ገባሁ አላለም። ጠንቼ እግዚአብሔርን ደጅ ፈልጌ ወደ ቤት ተመለስኩ አላለም። ነገር ግን አለ ታውቃላችሁ እግዚአብሔር አምላክም በዛ ስፍራ እንደጎበኘው፣ እግዚአብሔር ዘንበል እንዳለለት፣ ጩኸቱን እንደሰማ፣ ከረግረግ ጭቃ ውስጥ እንዳወጣው፣ እግዚአብሔር ባንደበቱ ላይ አንድ ዝማሬ እንደሰጠው ይናገራል። ከዛ በፊት ምን ውስጥ ነበረ ካላችሁ ረግረግ ጭቃ ውስጥ ነበረ። ከዛ በፊት ዳዊት ምን ውስጥ ነበረ ካላችሁ እንቆቅልሽ ውስጥ ነበረ። አያችሁ እግዚአብሔር አምላክ እንድትዘገዩ እንድትቆዩ በደጁ ጊዜ እንድትወስዱ ይፈልጋል። ለዛ ነው አብርሃምን አለው አብርሃም ሆይ አለው ዋጋ አለው እጅግ ታላቅ ነውና በፊቴ ተመላለሳል። ኢየሱስ ያድና። እግዚአብሔር ከእናንተ ምንም ነገር ፈልጎ አይደለም። እናንተን ማሰቃየት ፈልጎ አይደለም። እናንተን ማስለቀስ እግዚአብሔር አባዜው አይደለም። እግዚአብሔር እናንተን ማስለቀስ ፈልጎ ሳይሆን እግዚአብሔር እናንተነታችሁን ገለው ማንነቱን በእናንተ ላይ ሊጭን ፈልጎ ነው። እግዚአብሔር ለምንድን ነው እንድንቆይ የሚፈልገው? ታዲያ እኔና እናንተ እስከምን ድረስ እንቆይ? እስከምን ድረስ ጊዜ እንውሰድ ብላችሁ ካላችሁ እስከሚመልስ ድረስ እስከሚመልስ። ክብር ለኢየሱስ ይሁን። እግዚአብሔርን ደጅ እየጠናን እስከምን ድረስ እግዚአብሔርን እንጠብቅ? ቆይቼ እግዚአብሔርን ደጅ ጠናው ባዶ እጄን አልገባውም ዳዊት ካለ አሁን ለሚመለስልኝ ለምንፈልገው ጉዳይ እግዚአብሔርን ለምንፈልገው ጥያቄ እስከምን ድረስ ደጁ እንጥና? እስከምን ድረስ ደጁ እንቆይ ካላችሁኝ እግዚአብሔር አምላክ እስኪመልስ ድረስ ደጁ መቆየት፣ እስኪመልስልን ድረስ። ክብር ለኢየሱስ ይሁን። አንድ ታሪክ ከመጽሐፍ ቅዱስ ውስጥ ላሳያችሁ። በማቴዎስ ወንጌል ምዕራፍ 15 ቁጥር 21 ላይ አንድ ታላቅ የሆነች ሴት አለች። እቺ ሴት ከአይሁድ ወገን ያልሆነች ከነናዊት ሴት አለች ይላል ብሎ መጽሐፍ ቅዱስ ይናገራል። ይቺ ሴት ታውቃላችሁ ኢየሱስ ክርስቶስን ዝና ሰምታለች። ኢየሱስ የድሃ አደግ አባት እንደሆነ፣ የባልቴቶች ዳኛ እንደሆነ፣ የድሃ ወዳጅ እንደሆነ፣ የተራቡትን እንደሚያበላ፣ ጥያቄያቸውን እንደሚመልስ፣ የጠፋውን እንደሚያስገኝ፣ የወደቀውን የሞተን እንደሚያስነሳ ሩህሩህ አምላክ እንደሆነ ሰምታለች። ይህ ወሬ ሰምታ መጣችና ኢየሱስን አንድ ጥያቄ ጠየቀችው። እግሩ ስር ድፍት ብላ ልጄ ታሞብኛል፣ ልሞትብኝ ነው፣ ጋኔን ይዞታል። ስለዚህ እባክህ ራራልኝ፣ ልጄን ፈውስልኝ፣ ልጄን እባክህን ምን አድርግልኝ፣ ፈውስልኝ ብላ ኢየሱስን ስትለምነው እንመለከታለን። ነገር ግን እቺ ሴት የሰማችውን ነገርና አሁን ኢየሱስ የመለሰላት መልስ አንድ አይደለም። ኢየሱስም አንዳች አልመለሰላትም ይላል። አንዳች አልመለሰላትም ብሎ ይናገራል። ኢየሱስ ክርስቶስ ጌታ። ስለዚህ እቺ ሴት አንዳች ስላልመለሰላት ወዲያውኑ እጭ በቃ ብላ ተመለሰች? አልተመለሰችም። ደግማ ጮኸች ይላል። ደግማ ጌታ ሆይ ልጄን ማርልኝ፣ ጌታ ሆይ ባክን አስበኝ እያለች ወደ ኢየሱስ መጮህ ጀመረች። ኋላ እየተከተለች መጮህ ጀመረች። ይኸውላችሁ እግዚአብሔር አምላክ እስከ ምን ድረስ እንድንጠብቆ ይፈልጋል መሰላችሁ? እግዚአብሔር አምላክ ይኸውላችሁ ጩኸታችን ከኛ አልፎ ጎረቤቶቻችን ኢቭን ወንድሞቻችን ጓደኞቻችን እስኪጮሁልን ጌታ ሆይ እባክህ ራራለት እስኪሉ ድረስ እግዚአብሔር ሊያስጠብቀን ይችላል። እግዚአብሔር ዝም ሊል ይችላል። እቺ ሴት ደቀ መዛሙርቶቹ እንኳን እባክህ ጌታ ሆይ እባክህን አስባት፣ በቃ ኋላችን እየተከተለች ታስጨንቀናለችና አሰናብታት እያሉ ለሷ እንኳን መማለድ ጀመሩ ይላል መጽሐፍ ሲናገር። ያን ያክል ድረስ ኢየሱስ ዝም አላት። ያን ያክል ድረስ ኢየሱስ መልስ አልሰጣትም። ያን ያክል ኢየሱስ ክርስቶስ ምንም የሰጣት ፍንጭ አልነበረም። እህቶቼና ወንድሞቼ እስከምን ድረስ ነው በእግዚአብሔር ደጅ የምንጠራው? መልሶቻችን እስኪመለሱ ድረስ። እግዚአብሔር አምላክ መልሶቻችንን እስኪመልስ ድረስ በእግዚአብሔር ፊት በእግዚአብሔር ደጅ እግዚአብሔርን መጠበቅ አለብን። ክብር ለጌታ ለኢየሱስ ይሁን። ስለዚህ እቺ ልጅ የዚህ ሴት መጨረሻው ምንድነው ታዲያ? እየጮኸች እየተከተለች በቃ ተመለሰች? አልተመለሰችም። ኢየሱስም ቀበል አደረገና አለ እኔ እኮ የመጣሁት
ከእስራኤል ቤት ለጠፉ በጎች ነው እንጂ ለሌላ አልመጣሁም፣ ወይንም ደግሞ እኔ ሌላ አልገባም፣ ለሌላ አልመጣሁም ብሎ አለ። ይሄ ጉዳይ እኔን አይመለከተኝም፣ በቃ እነሱ ነው እንደ የመጣው እኔ ጉዳይ አይመለከተኝም ብላ ወደኋላ አልተመለሰችም። አብዝታ ጮኸች ይላል። ጌታ ሆይ እባክህን ራራልኝ ብላ አሁንም ደግማ በእግሩ ስር ተደፋች ይላል። ኢየሱስ ያደና በእግሩ ስር ተደፋች፣ እስከ መጨረሻዋ ጠብታ ድረስ ሄደች። እስከዚህ ድረስ አሁንም አልመለሰላትም ኢየሱስ፣ አሁንም አልመለሰላትም። የሚገርማችሁ አሁንም ይላል መጽሐፍ ሲናገር አሁንም እየጮች ስታስቸግራል እኔ አለ በእጄ ላይ ያለው እንጀራ አለ ለልጆች እንጂ ለቡችሎች የሚሆን እንጀራ አይደለም አላት። ኢየሱስ ያድና። እንደዚህ ተብላችሁ በጌታ ቤት ትቆያላችሁ? እንደዚህ ተብላችሁ ትታገሳላችሁ? እንደዚህ ተብላችሁ አዎ ቀጥላለሁ፣ አዎ ጌታው አሁንም መብቴ አንተ ጋር ነው ትላላችሁ? እግዚአብሔር እስከዚህ ድረስ ሊያስጠብቀን ይችላል። እግዚአብሔር እስከዚህ ድረስ እኔና እናንተን ሊያስጠብቅ ይችላል። ደጁን እስከምን ድረስ እንጥና? ደጁን እስከምን ድረስ እንጠብቅ? ደጁን እስከምን ድረስ እንጠብቅ? ፊቱ እስኪ አዲ ላቪና ማካቲ አሎቮኒያ ብራሃዴ ሳልቫዲያ ከባ በጌታ በኢየሱስ ክርስቶስ ደጁን የሚያስጠናን የእግዚአብሔር ጸጋ ይብዛልን። ናርቫዲያ ፋናሃዲ ላቮና ማጄዲያ አሊድ ሃዲ ላቫኒያ ከባ እቺ ሴት ተስፋ አልቆረጠችም። እቺ ሴት ምንም አይነት ተስፋ መቁረጥ አይታይባትም። እስከ መጨረሻ ጠብታ ድረስ ሄደች። እኔ እኮ ላንቺ የሚሆን እንጀራ በእጄ ላይ የለም ማለት፣ ላንቺ የሚሆን መልስ የለኝም ማለቷ ነው። ላንቺ የሚሆን ጉዳይ የለኝም፣ እኔ ስላንቺ አያገባኝም ማለቱ ነው። ስላንቺ ጉዳይ እኔ አይመለከተኝም ማለቱ ነው። እስከዛ ድረስ ሄደች። አዲላ ካታላቫኒያ ምን ድረስ ነው የምንታገሰው ጌታ? ምን ድረስ ነው ጌታን የምንጠብቀው? ምን ድረስ ነው ጌታን እኔና እናንተ ታግሰን በደጁ የምንቆየው፣ በቤቱ የምንቆየው፣ በፊቱ የምንቆየው? እስከምን ድረስ ነው ጌታን? እስከምን ድረስ ነው እኔና እናንተ ሙጭጭ አድርገን የምንጠብቀው? ያዕቆብ እንዳለው እኔን ካልባርከኝ አለ አልለቅህም አለው። በፍጹም እኔን ካልባርከኝ እኔን አልለቅህም አለው። እስከምን ድረስ ከደህ እስኪባረክ ድረስ በፍጹም ልቀቀኝ አለው ጳውሎስ። አልለቅህም ለምን? እስክትባርከኝ፣ እስክትሰጠኝ። አያችሁ፣ እኔና እናንተ በእግዚአብሔር ደጅ መቆየት ያለብን እስከምን ድረስ ነው? እስኪመልስ፣ እስኪመጣ፣ እስኪወርድ። ለምን አትሉኝም? ለምን? እግዚአብሔር ጋር የኛ ጥያቄ መልስ አለው። የሰው ደጅ ጋር መልስ የለም። የእግዚአብሔር ደጅ ጋር የትኛውም ጥያቄ መልስ አለው። የእግዚአብሔር ደጅ ጋር የትኛውም ነገር፣ የትኛውም ቋጠሮ ይፈታል። ይኸውላችሁ እግዚአብሔር አምላክ የኔና የናንተ መልስ መመለስ ከብዶት አይደለም። እግዚአብሔር አምላክ የኔና የናንተን ጥያቄ መመለስ ከብዶት አይደለም። እሱ የከበደው ምንድነው ካላችሁ ማንነታችንን ማሸነፍ ከብዶትም። ይኸውላችሁ ምክንያቱም እግዚአብሔር ለኔና ለናንተ ነፃነት ስለሰጠ፣ በእግዚአብሔር የፕሪንሲፕል አምላክ ነው፣ በፈቃድ ስለሚመራ፣ ስለዚህ እኛ መወሰን ስለምንችል ውሳኔ የኛ ስለሆነ፣ ስለዚህ እግዚአብሔር ውሳኔያችንን እስኪያሸንፈው ድረስ ማንነታችንን አሸንፎ የራሱ እስኪያደርገን ድረስ እኛነታችንን ሰርቶ እስኪጨርስ ድረስ ዝም ይላል። ስለዚህ እስከ መጨረሻው ድረስ መታገል፣ እስከ መጨረሻው ድረስ መያዝ፣ እስከ መጨረሻው ድረስ እሱን ሙጭጭ ብሎ ባርከኝ ብሎ ያዕቆብ እንዳለው እስክትባርከኝ አልለቅህም እንዳለው እስከዛ ድረስ መሄድ ግዴታችን ነው። ክብር ለአብ ይሁን፣ ክብር ለኢየሱስ ይሁን። እህቶቼና ወንድሞቼ እግዚአብሔርን እስከምን ድረስ እንጠብቀው? እስከምን ድረስ ደጁን እንጥና? እስኪመልስ ድረስ። እኔ ላንቺ እኮ የለኝም ማለት፣ እኔ ላንቺ እኮ የሚበላ እንኳን እንጀራ የለኝም ማለት፣ ላንቺ የሚሰጠው እንጀራ የለኝም ከልጆቼ በስተቀር አለች። እሷም የዋዛ ሴት አይደለችም። ታውቃላችሁ ከልጆች ላይ የተንጠባጠበውን ፍርፋሪ ውሾች ይበላሉ አለች። አዎ ግድ የለም ውሻ ልሆን፣ ግድ የለም መልሱ ይመለስልኝ አለች። ግድ የለም አለች። ኢየሱስን በዚህ ስፍራ ላይ አሸነፈችው። ኢየሱስም ተሸነፈላት። ይቺስ በኢየሩሳሌም እንዲህ አይነት ታላቅ የሆነ እምነት አላየውም አለ። አስደናቂ የሆነ ይውላችሁ፣ አስደናቂ የሆነ እምነት ሊቫሃዲ ካዳልቫኒያ ዳሽ ዋሃዲ ላቬኒያ ከባያ። እግዚአብሔር ካንተ ምን ይፈልጋል? እንደዚህ አይነት ቁርጠኝነት ይፈልጋል። እንደዚህ አይነት ኃያልነት ይፈልጋል። እግዚአብሔር ከናንተ ምን ይፈልጋል? እንደዚህ አይነት መጀገንን። አለቅም እስከ መጨረሻው ድረስ ሙጭጭ ማለት፣ እስከ መጨረሻው ድረስ መታገል፣ እስከ መጨረሻው ድረስ አልመለስም ብሎ እስከ መጨረሻው ድረስ ከሱ ጋር መሄድ። እስከምን ድረስ እኔን ልቆይ በጌታ ደጅ? እስከምን ድረስ ልቆይ? ዳዊት ሆይ በዚህ ስፍራ ላይ ቆይቼ እግዚአብሔርን ደጅ ጠናው አልከኝ። ምን አይነት ሁኔታ ውስጥ ነበርክ ያኔ?
አጂ ለቫኒያ ከባያ እግዚአብሔር የሚመልሰው ለቆዩት ነው፣ ለጠበቁት ነው፣ ለዘገዩት ነው። ጠብቅ መጽሐፍ ሲናገር በስፍራህን አትልቀቅ አይደለም ብለው ስፍራን ሳትለቅ ስትጠብቅ ስፍራን ሳትለቅ ከቆየ እግዚአብሔር መምጣቱ አይቀርም። እግዚአብሔር መምጣቱ አይቀርም። እግዚአብሔር መምጣቱ አይቀርም። ኢየሱስ ያድናል። ኢየሱስ ይመጣል። እግዚአብሔር በጉዳያችሁ ላይ ይመጣል። ስትዘገዩ ስትቆዩ እግዚአብሔር በእናንተ ላይ ወክ እያደረገ ይመጣል። ነገሩን ስትጠብቅ እግዚአብሔር ይመጣል። ታማኝ ሆነ ስትጠብቅ እግዚአብሔር አምላክ አለመወላወል ሳትነሳ እግዚአብሔር የሚጠላው ሲጀመር የሚወላውል ልብ ነው። ወደኋላ የሚሸሽ ልብ ነው። አቋሙን የሚቀይር ልብ ነው። እግዚአብሔር አቋሙ ባልቀየረ ሰው ጋር ነው የሚሰራው። እግዚአብሔር አቋሙ ካልቀየረ ሰው ጋር ነው የሚሰራው ወንድሜ። ስለዚህ እስከምን ትጠብቅ? እግዚአብሔር እስኪመጣ እስኪመልስ። ቢካውዝ የእግዚአብሔር ደጅ መልስ አለውና፣ የእግዚአብሔር ደጅ መልስ አለውና። ክብር ለጌታ ለኢየሱስ ይሁን። ክብር ለጌታ ለኢየሱስ ይሁን። ስለዚህ በእግዚአብሔር ደጅ ወይንም ደግሞ እግዚአብሔርን መጠበቅ በረከቱስ ምንድን ነው? ለምንድን ነው እግዚአብሔርን የሚጠብቀው? እግዚአብሔርን ጠብቄ ምን አገኛለሁ? እኔና እናንተ በዚህ አይነት ውጥንቅጥ ውስጥ ለሌላው የሆነ ችግር በችግር ላይ የተደረበ እግዚአብሔር ግን እኔን ጠብቀኝ እያለ ደጅ ደጁን የሚያስጠናችሁ ለምንድን ነው ካላችሁ፣ አንደኛው ራሱን እግዚአብሔርን ማንነቱን ያስተዋውቃችኋል። የእግዚአብሔር ደጅ መቆየት ምን ያደርጋል ካላችሁ፣ በእናንተ ህይወት ማንነቱን፣ ህይወቱን፣ እሱነቱን፣ ራሱን እግዚአብሔርን ያስተዋውቃችኋል። ታውቃላችሁ፣ የሚመጣባችሁ ፈተና እግዚአብሔርን ያስተዋውቃችኋል። የሚደርስባችሁ ፈተና እግዚአብሔርን ያስተዋውቃችኋል። የመጣባችሁ ፈተና እግዚአብሔርን ያስተዋውቃችኋል። ከእግዚአብሔር ጋር ያጨባብጣችኋል። ከእግዚአብሔር ጋር እንደገና እንድትተዋወቁ ያደርጋችኋል። እግዚአብሔር አምላክ ማን እንደሆነ ያስተዋውቃችኋል። የእግዚአብሔር ደጅ እኔና እናንተን እግዚአብሔርን ያስተዋውቃል። እንደገና እግዚአብሔር ማን እንደሆነ፣ እግዚአብሔር ምን አይነት አምላክ እንደሆነ እግዚአብሔር ደጅ እናንተን ያስተዋውቃል። ስለዚህ በእግዚአብሔር ደጅ መቆየት፣ የእግዚአብሔርን ደጅ መጥናት ለምን አስፈለገ ካላችሁ፣ እግዚአብሔርን ማንነቱን፣ አምላክነቱን፣ እሱነቱን፣ ራሱን እግዚአብሔርን ያስተዋውቃችኋል። ክብር ለኢየሱስ ይሁን። አያችሁ መጽሐፍ ሲናገር እኮ እንደዚህ እግዚአብሔርን እንወቅ፣ ሆሴዕ 4:6 ላይ አይደል? እግዚአብሔርን እንወቅ እናውቁም ዘንድ በመንገዱ እንከተል፣ እንደ ወገግታም ሆኖ እናገኘዋለን ይላል። አያችሁ እግዚአብሔርን ማወቅ፣ እግዚአብሔርን ለማወቅ መበርታት እግዚአብሔር ስለሚፈልግ ይህ ደጅ ያስፈልገናል። ጌታ የተባረከ ይሁን። የእግዚአብሔር ደጅ ወይንም ደግሞ በእግዚአብሔር ደጅ ላይ መቆየት፣ እግዚአብሔርን መጠበቅ አንዱ ቤኔፊቱ፣ አንዱ ጥቅሙ ምንድነው ካላችሁ፣ እግዚአብሔርን ያስተዋውቃል። አንድ ቀን ደቀ መዛሙርቶቹ ከኢየሱስ ጋር ወደ ማዶ እየተሻገሩ ባለበት ጊዜ ኢየሱስም በመርከብ ውስጥ ተኛ ይላል። ኢየሱስ በተኛበት ጊዜ ማዕበል ተነሳባቸው፣ እጅግም ፈሩ፣ ተጨነቁ። ወደ ኢየሱስም መጮህ ጀመሩ። ጌታ ሆይ ስንጠፋ አይገድህምን? ጌታ ሆይ ልንጠፋ ነው እያሉ ወደ ኢየሱስ መጮህ ጀመሩ ይላል። በዛን ቅጽበት ኢየሱስም ተነሳና ማዕበሉንም ገሰጸ፣ ማዕበሉም ጸጥ ረጭ አለ ይላል። በዛ መካከልም ደቀ መዛሙርቶቹ ማዕበልና ነፋስ የሚታዘዝለት ይሄ ማን ነው ብለው ኢየሱስን እንደገና ማን እንደሆነ ጠየቁ ይላል መጽሐፍ ሲናገር። እህቶችና ወንድሞች የሚመጣባችሁ ፈተና፣ የሚደርስባችሁ መከራ ኢየሱስን እግዚአብሔር እንደገና ያስተዋውቃችኋል። እግዚአብሔር ማን እንደሆነ ያስተዋውቃችኋል ማለት ነው። ክብር ለኢየሱስ ይሁን። የመጣባችሁ የትኛውም ሁኔታ አሁን በእግዚአብሔር ደጅ ውስጥ እየቆያችሁ በእግዚአብሔር ደጅ ውጭ እየተጠበቃችሁ ጌታን በትዕግስት እየጠበቃችሁ የሚደርስባችሁ ውጣ ውረድ እግዚአብሔር ማን እንደሆነ እንደገና ያስረዳችኋል። እግዚአብሔር ማን እንደሆነ እንደገና ይገልጥላችኋል ማለት ነው። ክብር ለጌታ ለኢየሱስ ይሁን። ታውቃላችሁ ሌላው ደግሞ በእግዚአብሔር ደጅ ውስጥ ስንቆይ፣ በእግዚአብሔር ፊት ስንቆይ፣ በቆይታ ውስጥ እግዚአብሔርን ስንጠብቅ ምን ይሆናል ሌላ ካላችሁኝ፣ እግዚአብሔር ሌላ ክንዱን በእናንተ ላይ ይገልጣል ማለት ነው። የእግዚአብሔር ክንድ እንደገና ይገለጣል ማለት ነው። የጌታ ክንድ፣ የእግዚአብሔር እጅ፣ የእግዚአብሔር ክንድ እንደገና ይገለጣል ማለት ነው። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ስለዚህ ሌላው በእግዚአብሔር ደጅ በቆይታ ስንጠብቅ፣ እግዚአብሔርን በመጠበቅ ውስጥ ሌላው ምን ይሆንልናል ካላችሁ፣
ያልተለመደ የእግዚአብሔር ክንድ፣ ያልተለመደ የእግዚአብሔር እጅ ይገለጣል ማለት ነው። ምንድን ነው የምትለማመዱት? እግዚአብሔርን በመጠበቅ ውስጥ ምንድን ነው የምትለማመዱት? ጥቅሙ ምንድን ነው ካላችሁ፣ የማታውቁትና ያልለመዳችሁት የእግዚአብሔር እጅ፣ የእግዚአብሔር ክንድ ይገለጣል ማለት ነው። አታውቁትም፣ ክንዱን አታውቁትም፣ አልለመዳችሁትም ክንዱን። ይህ በመቆየት ውስጥ ምን ይመጣል ካላችሁ፣ እግዚአብሔር ያልተለመደ አደራረጉን ለሕይወታችሁ ይገልጣል ማለት ነው። ያልተለመደ አደራረግ፣ ያልተለመደ ድርጊት፣ ያልተለመደ እጅ እግዚአብሔር ይገልጥላችኋል ማለት ነው። በመቆየት ውስጥ የሚመጣ ውጤት ነው ይሄ። እህቶችና ወንድሞቼ ያልተለመደ ክንድ ለእግዚአብሔር እንዲገልጥልን ከፈለግን፣ ያልታወቀ ወይንም ደግሞ ያልለመዳችሁት ያላወቃችሁትን እጅ እግዚአብሔር እንዲገልጥላችሁ ከፈለጋችሁ መቆየት ግዴታችሁ ነው። መቆየት ግዴታችን ነው። ኢየሱስ ጌታ። ለምንድን ነው እግዚአብሔር የሚቆየው? ያልተለመደውን፣ ያልለመድነውን፣ ያላወቅነውን እጁንና ክንዱን ሊገልጥልን። የማታውቁትን ክንድ ኢየሱስ ያድናል። የማናውቀውን ክንድ፣ ያልለመድነውን ክንድ እግዚአብሔር ያስተዋውቀናል ማለት ነው። ዳዊት ለዚህ ነው ቆይቼ የአምላኬን የእግዚአብሔርን ደጅ ጠናሁ፣ እርሱም ዘንበል አለልኝ አለ። እግዚአብሔርም ዘንበል አለልኝ፣ ጩኸቴንም ሰማ አለ። አያችሁ፣ ከጥፋት ጉድጓድም ከረግረግ ጭቃ ውስጥ ማወጣኝ አለ። ዋው! ከጥፋት ጉድጓድ ሲላል ዳዊት ሲናገር፣ አየ የእግዚአብሔር እጅ ወይንም ደግሞ በእግዚአብሔር ፊት መቆየት፣ በእግዚአብሔር ፊት መሰንበት፣ ደጁን መጠበቅ፣ እሱን መጠበቅ ከጥፋት ያድናል። ከጥፋት ከሚመጣው ጥፋት፣ ወደፊት ከተቀጠረላችሁ ጥፋት ለመዳን ከፈለጋችሁ መቆየት ግዴታ ነው። ስትቆዩ ከተቀጠረላችሁ ጥፋት እግዚአብሔር አምላክ በመቆየት ውስጥ ያድናችኋል። በመቆየት ውስጥ በጌታ በኢየሱስ ክርስቶስ ስም በእግዚአብሔር ደጅ፣ በእግዚአብሔር ቤት፣ በእግዚአብሔር ፊት፣ በእግዚአብሔር ሕልውና ውስጥ እሱን በመጠበቅ በኢየሱስ መቆየት ይሆንልን። እግዚአብሔርን በመጠበቅ መቆየት ይሆንልን። እግዚአብሔርን በመጠበቅ መቆየት ይሆንላችሁ። እግዚአብሔርን በመጠበቅ መሰንበት ይሆንላችሁ። ኢየሱስ ያድናል። እህቶቼና ወንድሞቼ ምን ይሆንልናል በቆይታ ውስጥ ካላችሁ፣ አንደኛው እግዚአብሔር አምላክ ማወቅ ይሆንልናል። ሁለተኛው እግዚአብሔር አምላክ ያልተለመደ አደራረጉን ይገልጥልናል። ሶስተኛው ለተቀጠረልን ከተቀጠረልን ከዛ ክፉ እንድናለን። ሶስተኛው ደግሞ ምን ይሆናል ካላችሁ፣ ከተቀጠረልን ክፉ ነገር እንድናለን ማለት ነው። ክብር ለጌታ ለኢየሱስ ይሁን። ወገኖቼ እግዚአብሔርን መጠበቅ መባረክ ነው። እግዚአብሔርን መጠበቅ መታደል ነው። እግዚአብሔርን መጠበቅ እግዚአብሔርን ሕልውና እግዚአብሔር አብሮነት ከኛ ጋር እንዲሆን ያደርጋል። እግዚአብሔርን መጠበቅ ይሆንልን። በቦታችን በስፍራችን በኢየሱስ ስም መጠበቅ ይሆንልን። በጌታ በኢየሱስ ስም እግዚአብሔርን የምትጠብቁ ጌታ በኢየሱስ ክርስቶስ ስም የእግዚአብሔር አብሮነት፣ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት ይብዛላችሁ። እግዚአብሔርን በመጠበቅ እግዚአብሔርን ፊት በመቆየት የእግዚአብሔርን ሕልውና ጌታ በኢየሱስም ጸልይላችኋል። የእግዚአብሔርን ፊት የምትጠብቁበት ጸጋ ይብዛላችሁ። እግዚአብሔርን በትዕግስት የምትጠብቁበት፣ እግዚአብሔርን በኃይል የምትጠብቁበት፣ እግዚአብሔርን ክንድ የምትጠብቁበት የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት በጌታ በኢየሱስም ይብዛላችሁ። እግዚአብሔርን በመጠበቅ እግዚአብሔርን ማወቅ ይሆንልን። እግዚአብሔርን በመጠበቅ እግዚአብሔርን የማናውቀው ክንዱን ይገለጥልን። እግዚአብሔርን በመጠበቅ ውስጥ በኢየሱስ የተቀጠረልን ክፉ የተቀጠረልን አደጋ ከኛ ይለፍ፣ ከእናንተ ይለፍ። እናንተ የተባረካችሁ ናችሁ። እወዳችኋለሁኝ። በኔክስት ቪዲዮ እንገናኛለን። ጌታ ኢየሱስ ይባርካችሁ። ሻሎም